ቲክቶክ ወይም ዩቲዩብ ሾርት እያያችሁ ከነበረ እነዚህ ቫይራል ቪዲዮዎች መጥቶላችሁ ይሆናል። አንደኛ እነዚህ አልትራ ሪሊስቲክ የሆኑ የአባንደንድ ካራክተር ቪዲዮዎች ናቸው። በዚህ ስታይል የታወቀው አካውንት በሚሊየንስ የሚቆጠር ቪውስ በቀላሉ ያገኛል። እናም ይሄን ኳሊቲ ለማግኘት ትንሽ ፕሮምፕት መጻፍና ሲምፕል በሆነ መንገድ ኤዲት ማድረግ ነው የሚጠበቅበት። ይህንን ስታይል ለማግኘት ብዙ ሙከራዎች ኦንላይን አሉ፣ ግን ሃይ ኳሊቲ የሆነና ኮምፕሊትሊ ነፃ የሆነ መንገድ አሁን አሳያችኋለሁ። ሁለተኛ እነዚህ አኒሜትድ የሆኑ ኤዱኬቲንግ ስኬሌተን ቪዲዮዎች ናቸው። እነዚህ ኮምፕሊትሊ በኤአይ የተሰሩ ግን ያልተለመደ ስታይል ያላቸው ሾርት ቪዲዮዎች ናቸው። ውጤታቸው ግን በጣም አስደናቂ ነው። ይሄ ዩቲዩብ ቻናል እንደነዚህ አይነት ቪዲዮዎች ብቻ ነው የሚሰራው፣ ግን የሚያገኘው ቪው እዩት። ብዙ ከሚሊዮን የሚያልፉ ቪዲዮዎች አሉት። ይህንን ውጤት በዚህ ስታይል ለማግኘት ደግሞ ብዙ ቀናት አይፈጅም። ለምሳሌ ይሄ ቻናል የመጀመሪያውን ፖስት በፌብሩዋሪ 13 ነው ያደረገው። ከሁለት ቀን በኋላ የፖስተው ቪዲዮ ግን ከ201,000 ቪው በላይ አግኝቷል። በዚህ ቪዲዮ እንደነዚህ አይነት ሾርት ከነ ቮይስ ኦቨራቸው ጋር እንዴት በነፃ እንደምትሰሩት ላሳያችሁ ነው። ከአባንደንድ ሙቪ ሲን ቪዲዮ እንጀምር። አስተውሉ፣ ይሄ ቪዲዮ ቫይራል የሚወጣላችሁ ሃይ ኳሊቲ ከሆነ ስለሆነ ስቴፕ ባይ ስቴፕ ተከተሉ። መጀመሪያ ፕሮምፕቱን እናዘጋጅ። ይህንን ለማድረግ መጀመሪያ ቻት ጂፒቲ ውስጥ ግቡና ኤክስፕሎር ጂፒቲ የሚለውን ንኩት። ሰርች ባሩ ጋር ሂዱና አባንደንድ ሙቪ ሲን ብላችሁ ሰርች አርጉ። ከላይ የሚመጣላችሁን ምረጡት። አሁን እዚህ ጋር የምትጽፉት የምን ካራክተር እንዲሆን እንደምትፈልጉ ነው። ለዚህ ምሳሌ የማይክል ኤንጅሎ ኢሜጅ ፕሮምፕት እንዲያዘጋጅልኝ ልንገረው። እንደምታዩት 5 ሃይሊ ዲቴይልድ የሆነ ፕሮምፕት ይሰጠናል። የተመቻችሁን ምረጡ እና ሰሌክት አድርጋችሁት ኮፒ አድርጉት። አሁን ሬፈረንስ ኢሜጁን እንስራ። ይህንን ለማድረግ ጄሚናይ ውስጥ ያለው ናኖ ባናና ቱል እንጠቀማለን። ከገባችሁ በኋላ እቺን በተን ነክታችሁ ናኖ ባናናን ኢኔብል አድርጉት። ከዛም ኮፒ ያደረጋችሁትን ፕሮምፕት አስገቡትና ጀነሬት ማድረግ እንጀምር። ይህንን ኢሜጅ አግኝተናል። አሁን ወደ መጨረሻው ስቴፕ እንሂድ፣ which is አኒሜት ማድረግ። ይህንን ኢሜጅ ወደ ቪዲዮ ለመቀየር ግሮክን መጠቀም ትችላላችሁ። እንደገባን ቅድም ያገኘነውን ኢሜጅ አፕሎድ እናደርገዋለን። ከዛም ምን አይነት ቪዲዮ እንዲሰራልን እንደምንፈልግ በግልጽ እንነግረዋለን። ካራክተሩ እንደማይንቀሳቀስና ካሜራው ሃንድ ሄልድ መሆኑን መግለጻችሁን አረጋግጡ። ከዛም ጀነሬት። ቆንጆ ቪዲዮ አግኝተናል፣ ግን ቫይራል ቪዲዮ ላይ እንዳያችሁት ከብዙ አንግል ነው ቪዲዮ የተቀረጸው። ይህንን ለማድረግ ጄሚናይ ኤአይ ውስጥ ተመለሱ። ከዛም የመጀመሪያውን ኢሜጅ እንደ ሬፈረንስ ኢሜጅ ተጠቀሙት። እሱን አፕሎድ ካደረጋችሁ በኋላ ከሌላ አንግል ኢሜጁን እንዲሰጣችሁ ንገሩት። ከዛም ጀነሬት ያደረጋችሁትን አዲሱን ኢሜጅ ወደ ግሮክ ተመልሳችሁ አፕሎድ አድርጉት። በቅድሙ ህግ መሰረት አኒሜት እንዲያደርገው ንገሩት። ከዛም ሁለተኛ ክሊፓችሁን ታገኛላችሁ። ይህንን ካደረጋችሁ በኋላ ዘፈኑን መጨመር ነው የሚቀረው። ከዚህ ትሬንድ ጋር በጣም የተለመደውን ዘፈን ዲስክሪፕሽኑ ላይ አስቀምጬላችኋለሁ። ዳውንሎድ አድርጋችሁት ማስገባት ትችላላችሁ። አሁን ስኬሌተን ሾርት ቪዲዮን እንዴት እንደምትሰሩት ላሳያችሁ። ከሁሉም ነገር በፊት አጭር የሆነ ስክሪፕት እናዘጋጅ። ይህንን ለማድረግ ቻት ጂፒቲ ውስጥ ገብተን አይዲያ ጀነሬት እናድርግ። እሱን ለማድረግ እንደዚህ አይነት ፕሮምፕት መጠቀም ትችላላችሁ። አሁን ዋይ ኮልድ ሻወር ፊልስ ፓወርፉል የሚለውን ቶፒክ መርጫዋለሁ። ከዛም ቀጣይ ስክሪፕቱን እንዲጽፍልን እንነግረዋለን። ይህንን ስክሪፕት አግኝተናል። አሁን ሬፈረንስ ኢሜጁን ጀነሬት ማድረግ እንጀምር። ይህንን ለማድረግ ከስተም ፕሮምፕት ያስፈልገናል። ይህን ለማድረግ ኤክስፕሎር ጂፒቲ ውስጥ ግቡና ስኬሌተን ሾርት ብላችሁ ሰርች አድርጉ። የመጀመሪያ የሚመጣላችሁን ምረጡትና ስታርት ቻት የሚለውን ንኩት። ከዛም ጀነሬት ያደረጋችሁትን ስክሪፕት አስገቡትና ለእያንዳንዱ ፕሮምፕት እንዲጽፍላችሁ ንገሩት። እንደዚህ አድርጎ ያስቀምጥላችኋል። አሁን ሬፈረንስ ኢሜጆቹን ጀነሬት እናድርግ። ይህንን ለማድረግ ግሮክ ውስጥ እንገባለን። ከዛም ፕሮምፕታችሁን አስገቡትና ኢሜጅ ጀነሬት እንዲያደርግ ትነግሩታላችሁ። እያያችሁት ነው፣ ብዙ ቆንጆ የሆነ ሪዛልት እየሰጠን አይደለም። ይህንን ለማስተካከል ሬፈረንስ ኢሜጅ መጠቀም አለብን። ስኬሌተን ሬፈረንስ ኢሜጅ ኦፕሽኖች ዲስክሪፕሽኑ ላይ አስቀምጬላችኋለሁ። ምረጡና አንዱን ኢሜጅ አፕሎድ አድርጉት። ከዛም የቅድሙን ፕሮምፕት አስገቡት። ጀነሬት ስታደርጉት ይህንን የሚመስል ኢሜጅ ታገኛላችሁ። ከቅድሙ ይሄኛው በጣም ከቫይራል ሾርቶቹ ጋር ይመሳሰላል። አሁን ያገኛችሁትን ኢሜጅ ወደ ቪዲዮ እንቀይረው። ይህንን ለማድረግ ኢሜጁን ንኩትና ሜክ ቪዲዮ የሚለውን ኦፕሽን ምረጡ። ፕሮምፕታችሁን ቪዲዮን ጋይድ ለማድረግ እዚች ጋር ማስገባት ትችላላችሁ። ከዛም ጀነሬት። በትንሽ ሰከንድ ውስጥ ቪዲዮን ያዘጋጅላችኋል። አሁን ይህንኑ ፕሮሰስ ሌሎች ሲኖችንም ጀነሬት ለማድረግ እንደግመዋለን። ከዛም ሁሉንም ሲን ጀነሬት ካደረገን በኋላ ወደ ቮይስ ጀነሬት ማድረግ እንገባለን። ይህንን ለማድረግ 11 ላብስ እንጠቀማለን። ሳይኒን ካደረጋችሁ በኋላ ቴክስት ቱ ስፒች ፊቸሩን ምረጡ። ከዛም ስክሪፕታችሁን አስገቡት እና ቮይሱ ብራይን የሚለው እንዲሆን አድርጉት። ከዛም ጀነሬት አርጋችሁ ዳውንሎድ አድርጉ።
አድርጉት። አሁን ሲኖቹም ቮይስ ኦቨሩም አሉ። ስለዚህ የተመቻችሁ ኤዲቲንግ ሶፍትዌር ውስጥ አስገቡት እና ሲናችሁ ከቮይሱ ጋር ማች ማድረጉን አረጋግጡ። ከፈለጋችሁ ከዚህ ዌብሳይት ውስጥ ኮፒራይት ፍሪ የሆነ ባክግራውንድ ሚውዚክ መውሰድ ትችላላችሁ። ቮይስ ኦቨሩን ግን እንዳይበልጠው ድምፁን መቀነሳችሁን አረጋግጡ። Cold showers feel powerful, but why? When cold water hits you, your nervous system goes into alert mode. ስለዚህ ሃይ ኳሊቲ የሆነና ዩኒክ ኤአይ ጀነሬትድ ኮንቴንት በነፃ የምትሰሩበት መንገድ ይሄንን ይመስላል። በዚህ ሳብጀክት ሞር ኮንቴንት እንድሰራላችሁ ከፈለጋችሁ በኮሜንት አሳውቁኝ። በቀጣይ ጊዜ እስከምንገናኝ ድረስ ቻው።